እኔ ሙስሊም ነኝ፣ እሷ ክርስቲያን። ዋው እሺ። እና ሄድኩኝ ማታ ቤተክርስቲያን መሄዴ ምናምን እኮ አይደለም የሚገርመው። ቤተክርስቲያን መሄድ ምናምን ትልቅ ነገር አለ፣ ኖርማል ነው። ግን እኔ ሙስሊም መሆኔ ምናምን ነገር አይደለም የሚገርመው። እኔ ትቼ የሚሄደው ነገር እምነቴ ላይ እየተማርኩኝ ነው። እንደነገርኩ 2005 ላይ ደረሳ ነበርኩኝ። ከዛ የቀጠለ ነገር እዚህ የምኖርበት አካባቢ ላይ እየቀረውኝ ነውና ከመግሪብ እስከ ኢሻ ነው። እሷም ደግሞ ቤተክርስቲያን የምትሆነው ከ1 ሰዓት እስከ 2 ሰዓት ነው። እኔ የምቀረው ከ1 ሰዓት እስከ 2 ሰዓት ነው። ስለዚህ ያን ነገር ትቼ ነው የሚሄደው። ሄድኩኝ እሺ። እና በቃ እንደዛ ምናምን እየቀጠለ በቃ ቤተሰብ እየቀረ ነው ብሎኛል። ታውቃለህ መስጂድ ላይ እኔ ደግሞ እዚህ ያለሁት እሷ ነው ቤተክርስቲያን ጥግ ላይ ቤተክርስቲያን ውስጥ እቀመጣለሁ። ልክ ስትወጣ እስከ ቤቷ ሸኛታለሁ። ከቤቷ ስትመለስ ጊዜ ትምህርት ቤትም እንደዛው እስከ ቤቷ ሸኛታለሁ። ወደ ቤት ሄዳለሁ። እንደዛ ቀኖች እየጨመሩ የኔና የሷም ደግሞ መግባባት እየጨመረ መጣ። በመሃል ትምህርት ተጀመረ። ትምህርት ሲጀመር ግን አልተውንም። አሁንም ከትምህርት ቤት እስከ ቤቷ ድረስ ሸኛታለሁ። ድጋሚ ደግሞ ትናፍቀኛለች። ይገርማል። ማታ እመጣለሁ ቤተክርስቲያን፣ ቀን አግኝቻት ማታ እመጣለሁ።